በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌደራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በአራት ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌደራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። ቲክቶከሩ እንግዲህ ይህ አለባበሱ ለእስር ዳርጎታል። ቲክቶከሩና ድምፃዊው የሴቶች የወር አበባን ግንዛቤ ለማስጨበጥ ለበስኩት ያለው አለባበስ ከባህላችን ያፈነገጠ በሚልም ለእስር እንዲዳረግ አድርጎታል። በቲክቶክ ማህበራዊ ሚዲያ መድረክ ላይ ባለው ስራውና እንዲሁም ደግሞ በሙዚቃ ስራዎቹ የሚታወቀው ወጣት ጆሲ ትናንትና አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋሉ ነው የተገለጸው። ሪፖርቶች እንደሚያመለክቱት ታዲያ የጆሲ መታሰር ምክንያት በቅርቡ በተካሄደው የቲክቶክ ሽልማት ላይ ወይም የቲክቶክ አዋርድ ስነስርዓት ላይ ሙሉ ቀይ የምትመለከቱት ሙሉ ቀይ ቀለም ያለው ልብስ ለብሶ መቅረቡ መሆኑ ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አቀርቡ እስኪ። ሴቶች በዝተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። ወንዶች ጥቂት ሲሆኑ ሴቶች ደግሞ ከፍተኛ መሆናቸው ነው የተገለጸው። የትዳር አጋር መፈለግ ያለባቸው ሴቶች እንኳን ባል ማግኘት እስከማይችሉ ድረስ የቁጥር ልዩነት መፈጠሩ ነው የተሰማው። በዚህ ሁኔታ ውስጥ ታዲያ ብዙዎች ባል እየተከራዩ እንደሚገኙም ነው የተገለጸው። ዘኒውዮርክ ፖስት ባወጣው ዘገባ መሰረት ታዲያ በላቲቪያ ውስጥ የሴቶች ቁጥር ከወንዶች በ15.5 በመቶ እንደሚበልጥ የገለጸ ሲሆን በዛ ሀገር ውስጥ ታዲያ የሚያስገርመው አንድ ወንድ ልጅ ከ10 እስከ 12 ሴቶችን የጋብቻ ጥያቄዎችን እንደሚያቀርቡለት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። የወላይታ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ዩኔስኮ ላይ መመዝገቡ ተሰማ። ጊፋታ በወላይታ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆንም ከትውልድ ወደ ትውልድም ሲተላለፍ የመጣ የሕዝቡ የማንነት መገለጫ የሆነ የአሮጌው ዓመት ማብቂያና እንዲሁም ደግሞ የአዲሱ ዓመት መጀመሪያ የመሸጋገሪያ በዓል መሆኑ የሚታወቅ ነው። ጊፋታ እንግዲህ እድሜ፣ ጾታ፣ ሃይማኖት ወይም ደግሞ ሌላ ማህበራዊ ደረጃ ሳይለይ የሚከበር በዓል በመሆኑ በዓለም ቅርስነት እንዲመዘገብ አስችሎታል።